በሴት ገንዘብ እየተቀለበ የሚኖር ስራ ፈት ጎረምሳ እንደ አሸን ፈልቷል። መንፈሳዊ ነን የሚሉ ሰዎች ላይ በጣም ቴክ ኬር ሰዎች፣ በተለይ አረብ ሀገር ያላችሁ እህቶች ስሙኝ። በጣም በሚገርም ሁኔታ ደግሞ እዚህ ያሉት አጭበርባሪዎች የነዛ ልጆች የደሞዝ ቀን ያውቁታል። በጣም የገረመኝ በስል ምላስ ፕላስ በደብተራ መተት የአረብ አገር ሴቶችን እንክት አድርገው የሚበሉ ወንዶች በርክተዋል። ቤት ተከራይተው ሴቶች በሚልኩላቸው ገንዘብ ቁጭ ብለው ቀኑን ሙሉ ጫት እየቀቡ ማታ በጨብሲ ዓለማቸውን እያዩ እምቢ ሲሉ ለማሳመን የሚጠቀሙትና መንፈስን በመላክ ነው፣ አእምሮን በመቆጣጠር ነው። ሰዎች እዚህ ደረጃ ላይ ተደርሷል። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች እግዚአብሔር ፈቅዶ ዛሬም ተገናኝተናል። የአረብ አገር ሴቶችን በጅምላ እየበሏቸው ነው የሚል መረጃ ደረሰኝና ስለገረመኝም በተለይ ደግሞ በአረብ ሀገር የሚገኙ እህቶቻችንን ለማስጠንቀቅም ይህንን መርሃ ግብር መስራት ወሳኝ ሆኖ አግኝቼዋለሁ እና መነሻ የሆነኝ ምንድነው? እጅግ በጣም የማከብራቸው እጅግ በጣም የምወዳቸው ንስሐ አባት አሉኝ። እንግዲህ ሰውን የምትወዱ ሰውን የምታከብሩት ከባህሪው ተነስታችሁ ነው እና ዛሬ እንዲህ አይነት አባቶች በጣም ውድ በሆኑበት ሰዓት ላይ በጣም ታማኝ የሆነ በትክክል የእግዚአብሔር ቃል ገብቶት ፈሪሃ እግዚአብሔር ያደረበት አባት ማግኘት ከባድ በሆነበት ዘመን ላይ እንደዚህ አይነት አባቶችን መውደድ ማክበር ግዴታ ነው፣ ግዴታችን ነው እና ለዛም ነው በመግቢያዬ ላይ በእንደዚህ አይነት ሁኔታ የገለጽኳቸው ማለት ነው። እና ምን አሉኝ? ልጄ አሉኝ። እንግዲህ እሳቸውም ጋር በርካታ የንስሐ ልጆች ያሏቸው ውጭም ሀገር ውስጥም እና ያው ብዙ ጊዜ በተለይ በመንፈሳዊ ሕይወታችን ስንዝል ሩጠን የምንሄደው ንስሐ አባቶቻችን ጋር ነው የምናማክራቸው። ሲጨንቀን ንስሐ መግባት ስንፈልግ ከእግዚአብሔር ጋር ስንጣላ ሩጠን የምንሄደው እነሱ ጋር ነው። ሩጠን ሄደን ችግራችንን የምናካፍለው ለነሱ ነው። ልክ እሱ እንዳለ ሆነው እኚህ አባት ደግሞ የሚያዩትን የሚታዘቡትን ከልጆቻቸው የሚሰሙትን ነገር ያው የምሰራውን ነገር ስለሚያውቁ ልጄ እንዲህ ነው እና ምን ቢሆን ይሻላል እንመካከራለን እና ምን አሉኝ? በአካል ተገናኝተን ኧረ እንዲህ አይነት ነገሮች እየበረከቱ ነው። እኔ ብዙ ልጆች አሉኝ ውጭ አውቃለሁ እንዳሏቸው አረብ ሀገራትም እንዲሁም ደግሞ አውሮፓም ካናዳም ሌላም ቦታም ላይ ልጆች እንዳሏቸው ንስሐ ልጆች እንዳሏቸው አውቃለሁ። እንዲህ ነገር እየተፈጸመ ነው ሲሉ ከምን ጋር ነው የተገጣጠመብኝ? እኔም ከዚህ በፊት ነግሬያችሁ እንደሆነ አንዳንድ ያላለቁልኝ ነገሮች ስላሉ፣ ምክንያቱም እንደዚህ አይነት ነገሮችን በተለይ በቪዲዮ ይዛችሁ ስትመጡ ራስንም ከተጠያቂነት ለማዳን ኮንክሪት የሆነ ኤቪደንስ ማስረጃ በደንብ እስክታጠናክሩ ድረስ የምጠብቁት ነገር አለ። እሱን እየጠበቅኩ ስለሆነ ነው እንጂ እኔ ከአንድም 3 ያህል እህቶችን ኢንተርቪው ሰርቻለሁ በቪዲዮ እዛም ሀገር ሆነው ይዤዋለሁ ፋይሉን መረጃዎችን በደንብ ይዣለሁ። የተለዋወጡትን ከተባለው ግለሰብ ጋር ገንዘብ የላኩለትን እንዲህ ቮይሱን እሱ ምን ብሎ ቺት እንዳደረጋቸው እነዛ ሁሉ መረጃዎች ተጠናክረው እጄ ላይ ያሉ፣ ግን ቀሪ ነገሮች ስላሉ ነው ሃይላይት ላድርጋቸው ብዬ ነው። እና ይሄ እንዲህ እንዳለ ግን ልክ የእሱ አይነት አጭበርባሪዎች አሁን ከመቼውም ጊዜ በላይ በስተው ምንድን ነው የሚያደርጉት? በተለይ አረብ አገር ያላችሁ እህቶች ስሙኝ፣ በደንብ ስሙኝ። ለእናትና ለአባቶቻችሁ ለእህትና ለወንድሞቻችሁ ሊያውም ለተቸገሩ ወገኖቻችሁ ያላደረጋችሁትን
ብዙዎቻችሁ እዚህ ቁጭ ብሎ በሴት ገንዘብ ለሚጦር ጎረምሳ ገንዘባችሁን እየላካችሁ እየተበላችሁ ነው። ታውቁታላችሁ። ይሄ ነገር አሁን ከመቼውም ጊዜ በላይ በዝቷል። ምንድን ነው የሚሆነው? እዚህ ቁጭ ይሉና እነዚህ ልጆች በዚህ ጉዳይ ላይ በጣም ኤክስፐርቶች ናቸው። ከተማ ውስጥ ቁጭ ይላል። ከከተማ ወጣ ያለ ጭር ያለ ቦታ ላይ ቤት ይከራያል። እሱ ከኪሱ የሚያወጣው ገንዘብ የለም። ከዛ በኋላ ምንድን ነው የሚያደርገው? ቴሌግራም ቻናል ላይ ይገባና ምንም የማያውቁ ከክፍለ ሀገር የመጡ አንዳንዶቹም የአዲስ አበባ ልጆች ሆነው ብዙም ኖሃው የሌላቸው ልጆች ያጠምዳሉ። በምን ስም ነው የሚያጠምዷቸው? በመንፈሳዊነት ስም ማለት ነው። በመንፈሳዊነት ስም ቴሌግራም ቻናል ላይ ገቡና እንዲህ አይነት የሚባል የማህበር ተቋቁሟል፣ ስለዚህ በጋራ እንጸልይ ምናምን የሚል ነገር። ስለዚህ አሁን ለገንዘብ መሰብሰቢያ አቋራጭ መንገድ እየሆነ የመጣው ምንድነው? መንፈሳዊነት ነው። መንፈሳዊ ነን የሚሉ ሰዎች ላይ በጣም ቴክ ኬር ሰዎች፣ በተለይ አረብ ሀገር ያላችሁ እህቶች ስሙኝ። ብዙዎቻችሁ እየተበላችሁ፣ ብዙዎቻችሁ ድምፃችሁን እየላካችሁልኝ ስለሆነ ነው ይህንን እምላችሁ። እና እነዚህ ልጆች ምንድነው የሚያደርጉት? ቴሌግራም ቻናል ላይ ይገባሉ፣ የዋህ የሆኑ ሴቶችን ያጠምዳሉ እና ወጥመዳቸው ውስጥ ያስገቧቸዋል። ካስገቧቸው በኋላ አንደበታቸው በጣም ርቱ ነው፣ በጣም አሳማጅ ናቸው። የሰማዕቱ ቅዱስ ጊዮርጊስን ስም 100 ጊዜ ያነሳሉ። የቅድስት ድንግል ማርያም ስም፣ የቅዱስ ገብርኤልን፣ የቅዱስ ሚካኤልን፣ የመላእክቶችን ስም በየደቂቃው እያነሱ ራሳቸውን ፍጹም ጻድቅ አድርገው የሚቀርቡ ልጆች ናቸው። ሪል ማንነታቸውን እዚህ ጋር ስትመለከቱ ግን ቤት ተከራይተው ሴቶች በሚልኩላቸው ገንዘብ ቁጭ ብለው ቀኑን ሙሉ ጫት እየቀቡ ማታ በጨብሲ ዓለማቸውን እያዩ በምርቃና ድምፃቸውን ቀርተው የሚልኩ ሰዎች ናቸው። አረብ ሀገር ያሉ ሴቶች እውነት ነው የሚመስላቸው። የእነዚህ ልጆች ማማለያ ቃል ምንድነው? አገባሻለሁ ነው። ልብ አድርጉ። አገባሻለሁ፣ ትዳር እንመሰርታለን፣ ልጆች እንወልዳለን፣ እንደዚህ በምናባቢው ዓለምን ይስሉና እነዛ ልጆች ያሳምኗቸዋል። እነዚህ ልጆች ከዚህም ሲሄዱ ብዙም የህይወት ኤክስፒሪየንስ ስለሌላቸው አምነው ነው የሚቀበሏቸው። ከዛ በኋላ እነዚህ ወንዶች ምንድን ነው የሚያደርጉት? ገንዘብ ያስልካሉ። እነዚህ ልጆች ለእናቶቻቸውና ለአባቶቻቸው ተቸግረው ያላኩትን ገንዘብ ለእነዚህ ልጆች ይልኩላቸዋል። በጣም በሚገርም ሁኔታ ደግሞ እዚህ ያሉት አጭበርባሪዎች የነዛ ልጆች የደሞዝ ቀን ያውቁታል። በጣም የገረመኝ ነገር ልክ ደሞዛቸው 2 ቀን ሲቀረው ስልክ ይደወላል። እንዴት ነሽ ማሬ፣ ደህና ነሽ ወይ? እኔ ከአንቺ ሀሳብና ናፍቆት በስተቀር ይኸው እንግዲህ ኑሯችንን ለማሻሻል ደፋ ቀና እያልኩ ነው፣ እንዲህ እያደረግኩ ነው ምናምን ይልና ይልክላታል። አምና ትቀበለዋለች። 2 ቀን ሲቀረው ልብ አድርጉ ደሞዝ። ስለዚህ አሁን እንዲህ ነገር እየተሯሯጥኩኝ ስለሆነ ባለፈው የነገርኩሽንም ጉዳይ ግብ ለማድረስ እንትን እያልኩኝ ገንዘብ ያስፈልጋል። እኔ ደግሞ እጄ ላይ ገንዘብ የለኝም ነው። በብድር ስጦታውን ተይው አውቃለሁ። አንቺ ሰው ሀገር ሆነሽ ከየት ታመጪዋለሽ? እንደ በብድር እንደ 1 ወር 2 ወር ማክሲመም ቢቆይ ይሄን ያህል ብር ላኪልኝ ትልክለታለች። ስትልክለት ግን አታስፈርመውም። ብድር መሆኑ የተገለጸ ነገር የለም። ዝም ብላ ነው የምትልክለት። ከዛ በኋላ ይሄን ያህል ገንዘብ ሰጥቼዋለሁኝና አበድሬዋለሁና ይክፈለኝ ብትል እንኳን ምን ማስረጃ አላት? ብዙዎቹ እንደዛ የተሸወዱ ነው። ሰዎች አትሸወዱ። እናንተ ገንዘብ የምትልኩላቸው ሰዎች እዚህ ዓለማቸውን እያዩ ነው በእናንተ ገንዘብ። አንቺ መቅኒሽን ትጨርሻለሽ፣ አንቺ ላብሽን ታፈሻለሽ፣ አንቺ ጉልበትሽን ትገብሪያለሽ። እንደዛ ሆኖ ተሰቃይተሽ ያመጣሽውን ምናልባትም ከፎቅ ላይ ተወርውረሽ ያመጣሽውን ምናልባትም ተገርፈሽ በሳት ተጠብሸሽ ውሃ ተደፍቶብሽ ያመጣሽውን ገንዘብ ጎረምሳው እዚህ ከሌሎች ሴቶች ጋር አሸሼ ገዳሜ ነው የሚልበት በግልጽ ልንገራችሁ፣ እጅ ላይ የገባ መረጃ ስላለ ነው። ይሄ እንዲሆነው ነው እንግዲህ ንስሐ አባቴ መረ ልጆቼ በጣም እንትን እያሉ ነው እንደዚህ አይነት ኮምፕሌን እያመጡና እና ምን ይሻላል ሲሉ እንግዲህ የሚሰማ ካለ መርሃ ገብርኤል ላይ እሰራበታለሁ። የሚሰሙ ካሉ የሚጠነቀቁ ካሉ የሚገርማቸው እኔ አንዲት ልጅ እንደዚህ አውርቻት ብዙ ነገር ከተነጋገርንና ዶክመንቶችን ከላከችልኝ ማስረጃዎችን ከላከችልኝ በኋላ ያለውን ነገር ካስረዳሁትና ከተማመነን በኋላ በነጋታው ልትልክለት እንደተዘጋጀች ሁሉ ጓደኞቿ ነግረውኛል። ይሄ አንዳንድ ጊዜ ከእነሱ አቅም በላይ ነው። ያ የሚሆነው ለምን መሰላቸው? እነዚህ ልጆች እዚህ ቁጭ ብለው በጣም አደገኝነታቸውና ወንጀለኝነታቸው ምን ነው ታውቃላችሁ? በአማላይ ምላሳቸው ያንን ከማድረግ ባሻገር መንፈስ የሚልኩ ልጆች አሉ። የዝሙት መንፈስ የሚልክ ልጅ እንዳለ አውቃለሁ። የሰላቢ መተት መንፈስ የሚልክ ሰው እንዳለ። ስለዚህ እነዚህ ልጆች በመተት ጭምር ነው እየተዋጓቸው ያሉት። አረብ ሀገር ያሉ ሴቶችን እምቢ ሲሉ ለማሳመን የሚጠቀሙት መንፈስን በመላክ ነው፣ አእምሮን በመቆጣጠር ነው። ሰዎች እዚህ ደረጃ ላይ ተደርሷል። የክፋታችን ደረጃ፣ የክፋታችን መጠን፣ የክፋታችን ረቂቅነት እዚህ ደረጃ ይደርሷል። አሳምኖ በአማላይ ምላሱ ገንዘብ ትልክለት የነበረ ሴት ነቅታ ከእንቅልፏ ነቅታ
እንዴ እኔ የምገብረውን እውነት መስሎኝ ነው የሚያገባኝ መስሎኝ ነው ያለች ሴት መጠንቀቅ ስትጀምር መተት ነው የሚላክባት፣ መንፈስ ነው የሚላክባት። ሰዎች ተጠንቀቁ። አንድ ሁለተኛ፣ በተለይ አረብ ሀገር ሴቶች እንዲህ ወጥመድ ውስጥ ያላችሁ ራሳችሁን ስለምታውቁ ነው ይሄንን የምለው። ከመቼውም ጊዜ በላይ በጸሎት ህይወት መትጋት ያለባችሁ አሁን ነው። የሀገር ጎረምሳ ከደብተራ ጋር አንድነት ፈጥሮ ከደብተራ ጋር እንግዲህ ፔልሲ በሉት የማጭበርበር ፔልሲ ከፍቶ አንቺን ብስትዩ በደብተራው አማካኝነት መንፈስ እየላከብሽ ገንዘብ እኔ የሆነች ልጅ ነቅታ ባና ማለት ነው አይ ከዚህ በኋላ አልክም ብላ የምትልክ ልጅ አውቃለሁ። ከዛ እንደዚህ ከሆነ ነቅቼበት ነበረ፣ በቀጣይ እንደዚህ ሲለኝ አልጨከምኩበትም ነው። ራስሽን ፈትሺ። ምክንያቱም የጸሎት ህይወትሽ ወይ በጣም ላልቷል ማለት ነው። ምክንያቱም አንቺ ከምታስቢው በላይ አንቺን የሚቆጣጠር ኃይል እየላከ ነው። የደብተራ መተት እየላከ ነው ገንዘብ እንድትልኪለት የሚያደርገው። እንዲህ አይነት ልጆች አሁን በርክተዋል። ደግሞ እድሜያቸው ስታዩ በጣም የሚገርማቸዋል። በፍጹም ማጠረጥሯቸው ገና ወጣቶች መስራት የሚችሉ ልጆች። ነገር ግን ይሄ ገንዘብ ከአረብ ሀገር የሚላክ የእህቶቻችን ገንዘብ ስለጣማቸው በስል ምላስ ፕላስ በደብተራ መተት የአረብ አገር ሴቶችን እንክት አድርገው የሚበሉ ወንዶች በርክተዋል። ቤት የሚከራዩት የት ነው? ከተማ ውስጥ አይደለም። በጣም በሚገርም ሁኔታ ለእንትንም ኮንትሮል እንዳይደረጉም ሰው አይን ውስጥ እንዳይገቡ ጭር ያለ ቦታ ላይ ወጣ ወጣ አሁን እንግዲህ አለ አይደለ አራብሳ ኮዬ ምናምን እንደዚህ አይነት ቦታዎች ላይ ይከራያሉ። ከዛ ላይ ቁጭ ብሎ ስራው ይሄ ነው። ደግሞ አንድ ሴት አይደለም የሚያጠምዱት፣ 3-4 ሴት፣ አንዱ 3-4 ሴት ነው የሚያጠምደው። በጣም በሚገርም ሁኔታ እኔ ጋር የደረሰው ፋሂል 3 ልጆችን ያጠመደው። ይሄ ልጅ 3 ልጆች እንደሚተዋወቁ አያውቅም። 3 ልጆች ጓደኛሞች ናቸው። የተለያየ ቦታ ላይ የሚሆኑ እንጂ የተለያዩ ማዳሞች ጋር የሚሰሩ ይሆኑ እንጂ እነዚህ ልጆች ጓደኛሞች ናቸው። ስለዚህ ይነጋገራሉ፣ ይደዋወላሉ። ዛሬ ደውሎ ምን አለሽ፣ ዛሬ ደውሎ ምን አለሽ። የሚገርማችሁ አንድ አይነት ፌክ ስቶሪን ለሶስቱም አንድ አይነት ነገር ነው የሚነግራቸው። እነዚህ ልጆች ነቅተውበታል፣ እየተጠነቀቁ ነው። ያው መንፈስ እየተላከ ችግሩ ምንድነው ትግሉ እንዳለ ቢሆንም ማለት ነው። ስለዚህ አንደኛ መንፈሳዊ የቴሌግራም ቻናል ላይ ስትገቡ በጣም አጣርታችሁ ግቡ። አትግቡ እያልኩ አይደለም። ጥሩ ነው፣ በጋራ መጸለይ ጥሩ ነው። ስለ መንፈሳዊነት መነጋገር፣ ስለ መንፈሳዊነት ሀሳብ መለዋወጥ ጥሩ ነው። በጣም ጥሩ የሆኑ ዓላማቸውን አውቀው በዓላማቸው መሰረት የሚሰሩ መንፈሳዊ ቻናሎች እንዳሉ አውቃለሁ። አሁን አብዛኛዎቹ ግን ወጥመድ ነው የሆኑት። አብዛኛዎቹ ይከፈታል። ምክንያቱም ሾርት ከቱ እሱ ነዋ። ብዙዎቹ የውጭ ሀገር ልጆች ወይም ደግሞ አረብ ሀገር ያሉ ልጆች መንፈሳዊ ስፒሪቹዋል አታክ እንዳለባቸው እነዚህ ልጆች ስለሚያውቁና በጣም ስማርት ስለሆኑ በኔጌቲቭ መንገድ ነው የምላቸው እዛ ቴሌግራም ቻናል ላይ ገብተው እነማንም ማጥመድ እንዳለባቸው ያውቁታል። በምን አይነት መንገድም ማጥመድ እንዳለባቸው ያውቁታል። ደካማ ጎናቸው የነሱ ይሄ የጸሎት ህይወት ምናምን የጸሎት ህይወት ደካማ ጎን አይደለም። እነዛኛዎቹ ግን እንደ ደካማ ጎን ቆጥረው ነው የሚገቡት። ስለዚህ ነጠላ ለብሶ መንፈሳዊ ሰው መስሎ ነው የሚቀርባት። ከዛ እውነት መስሏት ሲሰብክ ምን ሲል የሆነ ነገር እኮ ሊያሳያት ይችላል። ምክንያቱም እዛ ብዙ ፌክ ግሩፖች አሉ። እዛ ውስጥ ገብቶ ነጠላ ለብሶ ገዳም ሄዶ የሾው ፎቶ ሲልክላት እውነተኛ መንፈሳዊ ሰው ነው የሚመስላት። አገባሻለሁ ሲላት እንዴት እምቢ ትበል? ብዙዎቹ አሁን እኔም ጋር ይደውላሉ። እንደው መንፈሳዊ ሰው ባገኝ ቅዱስ ቁርባን የሚቀበል እንደው ለትዳር የሚሆን የሚሉኝ ሰዎች አሉ፣ የሚሉኝ ሴቶች አሉ። ግን የሰው ልጅ እንደ ጨው ልሳችሁ አታውቁትም። ልብና ኩላሊት የሚመረምረው አንድ አምላክ ስለሆነ አምላክ ነው እነዛን ሰዎች የሚያውቃቸው እንጂ ብዙዎቹ በምላሳቸው አጭበርባሪዎች ናቸው፣ ነጠላ ለባሾች ናቸው፣ በነጠላ ውስጥ የተደበቁ ዋሾች ናቸው። የመስቀል ስር ቁማርተኛ የሚላቸው ጸሐፊው ማለት ነው። እንዲህ አይነት ሰዎች በዝተዋል። በተለይ አረብ ሀገር ያላችሁ እህቶች ተጠንቀቁ። እናንተ ገበሬ አባታችሁን ያረዳችሁበትን፣ ምስኪን እናታችሁን ያረዳችሁበትን፣ ትምህርት የሚፈልግ ወንድማችሁን፣ ትምህርት የምትፈልግ እህታችሁን ያረዳችሁበትን ገንዘብ ለጎረምሳ አትቀልቡ። ምክንያቱም እዚህ ቁጭ ብሎ በነገርኳችሁ አይነት ሁኔታ በሴት ገንዘብ እየተቀለበ የሚኖር ስራ ፈት ጎረምሳ እንደ አሸን ፈልቷል። የምትሰሙኝ ከሆነ ማለት ነው። የምትሰሙኝ ከሆነ የሚገርማችሁ ኢንተርቪው ከሰሯቸው በኋላ እነዛ ልጆች እንግዲህ እኔ ያ ልጅ መንፈሱ ነግሮት እንደሆነ አላውቅም። ያጭበረበራቸው ልጅ በጣም የሚገራርም ቮይስ ሚዛችሁ እንዳይጠፋ ብዬ ሴቭ አድርጌዋለሁ። ወደ ተለያየ ወደ ኮምፒውተር ወደ ሃርድ ዲስክ ምናምን እንትን ብዬዋለሁ። እንደዚህ አይነት ፋይሎች ግዴታ በደንብ መጠበቅ ስላለባቸው ማለት ነው። እና አንደኛዋ ልጅ በጣም ትተጋለች፣ ቅዱስ ቁርባን ትቀበላለች ምናምን እና
ኢንተርቪው ባረኳቸው በሁለተኛውና በሶስተኛው ቀን ላይ እች ልጅ ህልም እንዳየች ትነግረኛለች። ምንድን ነው ያየሽው ህልም? ወደ ውስጥ እንዳንከት የምን ዕዳ አልኳት። ኢንተርቪው ካረከን በኋላ በሁለተኛው ቀንና በሶስተኛው ቀን ላይ ያንን ልጅ በህልም ያየሁት አለች። ያጭበረበራቸውን ስላት ይሄ ምንድነው ሆረር ፊልም ላይ ጥቁር በጥቁር ሌዘር ለብሰው የሚሄዱ ማፊያዎች የለም የሰው ገዳዮች ምናምን እንደዛ አይነት ልብስ ለብሶ ጥቁር በጥቁር ከላይ እስከታች ጥቁር መነጽር፣ ጥቁር ረጅም ኮት፣ ጥቁር ሱሪ የሌዘር ማለት ነው። እሱን ለብሶ ወርቅ አፈር አርማ 3 ፎቶ ይዤለት ሄዳለሁ ነው ምናምን አለኝና እባክህን ነው እኔ መጠኝ ይጠብቀኝ መድኃኒዓለም ነው። እስከዛሬ ምን ሳይተናኮሉን ቆርታ ነው እንዴ? ነው ምክንያቱም የነሱን የሆነ ነገር ስታፈርሱባቸው ዝም እንደማትባሉ ታውቃላችሁ። እንደ ነገር እየሰራችሁ በእነሱ እንጀራ የገባችሁ ሰዎች ዝም እንደማይሉኝ አውቃለሁ። ግን አደጋ የለውም እያልኩኝ አይደለም። ነገር ግን መድኃኒዓለምን ዋስ አድርጌ ጠበቃዬ አድርጌ እንዴ አድርጋለሁ ባይባልም በቃ በዛ መንገድ ሄጄ እንጂ እስከዛሬ ድረስ እኔ በራሴ ነው እንዴ ቆምኩት? አይደለም። መድኃኒዓለም የሚፈልገውን ነገር ነው። ቢያንስ እንደው በራሴ በኃጢአተኛ አንደበቴ ቢያንስ እሱን የሚያስደስረውን ነገር ነው በከፊል ሳደርግ እየተመለከተ ዝም ይለኛል ብዬ አላስብም። ምክንያቱም የፍቅር አምላክ ስለሆነ ጠባቂ አባት ስለሆነ እና ያንን ህልም ሲያስጨንቃት ነው አትጨነቂ እንደዚህ ነገር መጀመሪያም ስለምጠብቅ እኔ በዚህ መንገድ ከመድኃኒዓለም ጋር ራሴን ፕሮቴክት ለማድረግ እሞክራለሁ። ይህንን የምነግራችሁ ለምን መሰላችሁ? እንዲህ አይነት ነገሮች ስትቃወሟቸው ደግሞ እነዛ ሰዎች አያርፉላችሁም። እምላችሁ ይገባችኋል። ገና ለገና እነዛ ሰዎች የሆነ ነገር ያደርጋሉ፣ ከደብተራ ጋር እንትን ብለው እንደዚህ ያደርጋሉ በሚል እህቶቻችን ሲበሉ ደግሞ ዝም ብለን አንመለከትም። ዞሮ ይህንን መርሃ ግብር ለዛሬ ለማዘጋጀት የፈለግኩት እናንተን በተለይ ደግሞ ውጭ ሀገር ያላችሁትን እህቶች የምትበዙት አረብ ሀገራት ላይ ያላችሁ ቢሆንም አውሮፓና አሜሪካ ፕላስ ካናዳ ያሉ በጣም የሚቆጠሩ እህቶችም እንደዚህ አይነት ወጥመድ ውስጥ እንዳሉ አውቃለሁ። የሚበዙት የአረብ ሀገር ሴቶች ይሆኑ እንጂ ምክንያቱም ብዙዎቹ መንፈሳዊ ባል ይፈልጋሉ፣ ቅዱስ ቁርባን የሚቀበል ባል ይፈልጋሉ። ይህን ደግሞ ሽፋን አድርገው የሴቶችን ገንዘብ ታርጌት አድርገው የተነሱ ማፊያዎች አሉና ከነዚህ ማፊያዎች ተጠንቀቁ ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። እርግጠኛ ነኝ እንደምትጠነቀቁ። ይሄንን ከሰማችሁ በኋላ ይሄ ነገር እኮ ይደርሶብኛል፣ መንገዱ ይሄ ነው፣ ምክንያቱ ይሄ ነው ብላችሁ እንድታስቡ እፈልጋለሁና በድጋሚ ሴት እህቶቼ ተጠንቀቁ ለማለት ነው የዛሬው መርሃ ግብር የሰራሁት። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ